ህመሞ ከወገብ ነው ወይስ ከዳሌ? እንዴትስ መለየት እንችላለን? ብዙ ጊዜ ታካሚዎች የዳሌ ራስ መበስበስ ወይም ኤቪየን የሚያመጣውን ህመም ከወገብ ዲስክ ህመም ወይም ከኩላሊት ችግር ጋር ያምታቱታል። ትክክለኛውን ህመም በጊዜ መለየት ግን አጥንትዎን ከመበስበስና ከመፈራረስ ይታደጋል። ታዲያ እንዴት እናረጋግጣለን? አንደኛ፣ አካላዊ ምርመራ። በመጀመሪያ ዶክተሩ እግሮውን በተለያዩ አቅጣጫዎች በማንቀሳቀስ ህመሙ የመጣው ከወገብ ነርቭ ነው ወይስ ከራሱ ከዳሌው መገጣጠሚያ የሚለውን ይለያል። ሁለተኛው የራጅ ወይም የኤክስሬ ምርመራ ነው። በሽታው በገፋበት ደረጃ ላይ ራጅ ላይ የአጥንቱ ቅርጽ መበላሸት እና መፈራረስ በግልጽ ይታያል። ነገር ግን በመጀመሪያ ደረጃ ላይ ምንም ችግር እንደሌለ አድርጎ ሊያታልለን ይችላል። ይህም ለህመሙ መዘግየትና መባባስ ትልቁ ምክንያት ነው። ለዚህ ነው የኤምአርአይ ምርመራ ወሳኝ የሚሆን። ይህ ምርመራ ራጅ ላይ የማይታየውን አጥንቱ ገና መበስበስ ሲጀምር ያለውን ድብቅ ሁኔታ ቁልጭ አድርጎ ያሳየናል። ስለዚህ ህመሙ ቀጥሎና ተባብሶ ራጅ ላይ ግን ነፃ ነው ቢባሉም የኤምአርአይ ምርመራ ማድረግ ግዴታ ነው። በጊዜ መመርመር የተፈጥሮ መገጣጠሚያውን ለማዳን ይረዳል። ነገር ግን ደረጃው ከፍ ብሎ ቢገኝም በዘመናዊ የዳሌ መገጣጠሚያ ቅየራ ከህመሙ ነፃ ሆኖ በነፃነት መራመድ እንዲችሉ ማድረግ ይቻላል። ዋናው ነገር ህመሙን ታግሶ አለመገመት ነው። ተመሳሳይ አይነት ረጅም ጊዜ የቆየ የዳሌ መገጣጠሚያ የብሽሽት ወይም የሞሃሂት ህመም ካለብዎ በዌብሳይታችን ቀጠሮ የያዙ ወይም ባዮ ላይ ባለው ስልካችን ይደውሉልን። አዲስ ኦርቶ